ሰላም በያላችሁበት ኢንፎቲዩብን የተወዳጃችሁና የምትወዳጁን ቤተሰቦቻችን የዕለቱን አበይት ዜናዎችን ነግራችኋለን። ከዛ በፊት ግን ቻናላችንን ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። አብራችሁን ቆዩ። የሎተሪ እድለኝነቱን ለመደበቅ የጭራቅ ጭንብል ለብሶ ሽልማቱን የተቀበለው ግለሰብ መነጋገሪያ ሆኗል። አንድ የጃማይካ የሎተሪ አሸናፊ ከ$1 ሚሊዮን በላይ የሚገመት የሎተሪ ሽልማቱን ለመቀበል የመጣው ስክሪም በተሰኘው የፊልም ገጽ ባህሪ የጭራቅ ጭንብል፣ ጓንትና ካባ ተጠቅሞ ማንነቱን ሙሉ በሙሉ በመደበቅ መሆኑ የብዙዎችን ቀልብ ስቧል። ግለሰቡ ይህንን ያደረገው የቅርብ ጓደኞቹና የቤተሰቡ አባላት እንኳን ሳይቀሩ ማንነቱን እንዳያውቁበት እና ገንዘቡን ማሸነፉን ተከትሎ ሊመጡ የሚችሉ ያልተፈለጉ ጫናዎችን ለመከላከል በማሰብ መሆኑን ገልጿል። ይህን እድለኛ ግለሰብ ሽልማቱን ለመቀበል ከመሄዱ በፊትም ለሳምንታት ያህል ቆይቶ ራሱን ካረጋጋ በኋላ መቅረቡ የተገለጸ ሲሆን የገንዘብ መጠኑ ትልቅ መሆኑን ተከትሎ የሰዎች አመለካከትና ግንኙነት ሊቀየር ስለሚችል ማንነትን መደበቅ የተሻለ አማራጭ እንደሆነ አምኖበታል። ክስተቱ በማህበራዊ ሚዲያ ላይ ብልህነት ነው ወይስ ከመጠን ያለፈ ጥርጣሬ በሚል ሰፊ ክርክር ያስነሳ ሲሆን በገንዘብ ምክንያት የቅርብ ሰዎችን መሸሽ የግድ የሚሆንበት የህይወት እውነታም የብዙዎችን ትኩረት ስቧል። ትራምፕ ኢትዮጵያና ሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ዋሽንግተን ጠርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያንና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የስራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡን ተመላክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብጽና አልጄሪያ በዝርዝሩ ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናዊ አጋሮች እንደሆኑ ይታሰባል። ቀጣዩ መረጃችን ደግሞ ወደ ሀገራችን ይመልሰናል። የኢትዮጵያ ሀገራዊ ምክክር ጉባኤ በመጪው ጥር ወር መጨረሻ ይደረጋል ተብሏል። ኮሚሽኑ በህዝብ ተወካዮች ምክር ቤት የተሰጠው የስራ ጊዜ እስከ የካቲት አጋማሽ 2018 ዓ.ም ድረስ ነው። በዚህም መሰረት ለዋናው ጉባኤ አስፈላጊ የሆኑ ግብአቶችና የቅድመ ዝግጅት ስራዎች ከወዲሁ እየተከናወኑ መሆኑን ኮሚሽነሩ መስፍን አርአያ ለሚዲያ አስረድተዋል። ከ4000 በላይ ተወካዮች በጉባኤው ላይ ይሳተፋሉ ተብሎ ይጠበቃል። ኮሚሽኑ እስካሁን ከትግራይ በስተቀር በሁሉም አካባቢዎች አጀንዳዎችን የማሰባሰብና ተሳታፊዎችን የመለየት ስራዎችን አከናውኗል። በትግራይ ክልል የተሳታፊዎች ልየታ፣ የአጀንዳ ማሰባሰብና ተወካዮችን የማስመረጥ ስራዎች ቅድመ ዝግጅት በያዝነው ሳምንት እንደሚጀመርና የምክክር ስራው እስከ ታህሳስ 30 ቀን እንደሚጠናቀቅ አቅጣጫ ተቀምጧል ሲሉም ተናግረዋል።
ወደ መጨረሻ መረጃችን አልፈናል። በሐላባ መኖሪያ ቤት በገባ ጅብ በመበላቷ የ3 ዓመቷ ህፃን ህይወቷ አልፏል። ታህሳስ 14 ቀን 2018 ዓ.ም ከቀኑ 6:30 ነው መኖሪያ ቤት ተደናብሮ የገባው ጅብ በሐላባ ዞን ሄራዲጆ ወረዳ ጡቃ ቀበሌ የነበረችን ህፃንን ስጋዋን በመብላት ወዲያው ህይወቷ እንዲያልፍ አድርጓል። የህፃኗ አስከሬን በህብረተሰብ ርብርብ የተገኘ ሲሆን ጅቡም መገደሉን የማዕከላዊ ኢትዮጵያ ክልል ፖሊስ ገልጿል። በዚህ ዓመት ብቻ በሐላባ ጉራጌና ሰልጤ ዞኖች 11 ሰዎች በጅብ ተበልተው ህይወታቸው ማለፉን ፖሊስ ገልጿል። ውድ የቻናላችን ተከታታዮች የዕለቱ አበይት መረጃዎቻችን እነዚህ ነበሩ። በተደጋጋሚ ወደ እናንተ እንድንደርስ የዕለቱን አበይት መረጃዎችም ከኛ እንድትሰሟቸው ቻናላችንን ይወዳጁን።